እኛ አይሁዳዊ ሆነን ሳለ በነገራችን ላይ አይሁዶች ለኛ ለአሕዛብ የነበራቸውን አመለካከት ነው የሚያወራው። ለኛ ለአሕዛብ የነበራቸው አመለካከት ታውቃላችሁ፣ በጣም ጨካኝ አመለካከት ነው የነበረው። ሕጉ ታውቃላችሁ መለያየትን አምጥቷል። ሕግ ወንድና ሴት ለይቷል። ሕግ አሕዛብና አይሁድን ለይቷል። ሕግ እግዚአብሔርና ሰውን ለይቷል። ሕግ እኮ መካከለኛ ነው ያስገባው እና በሕግ ምክንያት እነዚህ አይሁዶች የነበራቸው ሶሻል ስታተስ አለ፣ ፖለቲካል ደግሞ ኢንቴንሽን አለ። ይሄን ባለፈው ሳምንት ነግሬያቸዋለሁ። ስለዚህ ጳውሎስ 15ኛው ቁጥር ላይ እኛ አይሁዳዊ ሆነን ሳለ ኃጢአተኛ አይደለንም ብሎ ሲል እኛ ሕግ አለ እነሱ ሕግ የላቸውም ማለት ፈልጎ ነው። ስለዚህ በቀጣይነት ቁጥር 16 ላይ ጳውሎስ እንደዚህ ሲል ይናገራል። ሰው ብላችሁ ጻፉ። ሰው በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ሰው በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን ኢየሱስን በማመን እንጸድቅ ዘንድ በክርስቶስ አምነናል። አሁን በኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅም ይላል። ስለዚህ ጳውሎስ በቁጥር 16 ላይ ሶስት መሰረታዊ ሐሳቦችን ያወራል። አንደኛ በኢየሱስ ማመን፣ ሁለተኛ ስለ መጽደቅ፣ ሶስተኛ ደግሞ ስለ ሕግ ስራ። በዚህ ቁጥር 16 ላይ ዛሬ የምናያቸው እነዚህ ሶስት መሰረታዊ ሐሳቦች ነው። ምንድነው ጳውሎስ ለጴጥሮስ የሚመልስለት ነገር ምንድነው? ሰው በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ኦኬ፣ በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን ካለ በኢየሱስ ማመን ምን ማለት ነው? ከዛም ደግሞ በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን ካለ ቀጥሎ ሁለት መሰረታዊ ቃላቶች አሉ። አንደኛው እንደማይጸድቅ እናውቃለን፣ ጽድቅ ማለት ነው። እኛም በክርስቶስ ኢየሱስ አምነን እንጸድቅ ዘንድ በኢየሱስ አምነናል ይላል። ስለዚህ ጳውሎስ በዚህ ቁጥር ውስጥ ሶስት ጊዜ ጽድቅን በተመለከተ ደጋግሞ ይናገራል። መጀመሪያ ላይ በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን ኢየሱስን በማመን እንጸድቅ ዘንድ እኛ ራሳችን በኢየሱስ አምነናል ይላል። ቀጥሎ ሕግን በመጠበቅ ማንም አይጸድቅም ይላል። አንዱ በኢየሱስ ማመን ነው። ሁለተኛው መጽደቅ ራሱ ምን ማለት ነው? ሶስተኛው የሕግ ስራ ምን ማለት ነው? እነዚህ ሶስት መሰረታዊ ሐሳቦች ቁጥር 16 ላይ ታገኛላችሁ። እሺ፣ በኢየሱስ ማመን ምን ማለት ነው ብላችሁ ጻፉ። በኢየሱስ ስለማመን ማለት ትችላላችሁ። በኢየሱስ ስለማመን፣ በክርስቶስ ኢየሱስ ማመን የክርስትና ዋና ነገር ነው። እኛን እንግዲህ የሰበሰበን አንድ ያደረገን የክርስትና መሰረታዊ ነገር ምንድነው ቢባል እድር አይደለም፣ ዕቁብ አይደለም። የክርስትና ዋና ነገር ምንድነው ቢባል በክርስቶስ ኢየሱስ ማመን ነው። በክርስቶስ ኢየሱስ ማመን የክርስትና ዋና ነገር ነው። ትዝ ይላችሁ ከነበረ በዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 30 እና 31 አካባቢ እንደዚህ ይላል፣ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አይደል የሚለው። እንደዚህ ነው የሚለው። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲኖርላችሁ ይህ ተጽፏል ብሎ ይናገራል። የዮሐንስ ወንጌል የተጻፈበትን ዓላማ ምክንያት የዮሐንስን ወንጌል ሊጨርስ ሲል ይሄ ወንጌል የተጻፈላችሁ በክርስቶስ ኢየሱስ አምናችሁ ሕይወት እንዲሆንላችሁ ነው ካለ በኢየሱስ ክርስቶስ ማመን ምን ማለት ነው? አያችሁ፣ ወንጌል ታሪካዊ ዘገባ ሳይሆን ሕይወትን መስጠት የሚችል የድነት መልእክት ነው። ወዳጆቼ፣ ሰዎች መንገድ ላይ ቆመው ወንድሜ በክርስቶስ ኢየሱስ እመን፣ ወደ ጌታ ና፣ የዘላለም ሕይወት በኢየሱስ ነው እያሉ ሲነግሩ ታሪካዊ ዘገባ አይደለም የሚነግሩ። ጲላጦስ ስለገደለው፣ በሆነ ወቅት ስለተወለደ፣ ድሆችን ስለሚወድ፣ ሽባዎችን ስለተረተረ፣ ሙታንን ስለቀሰቀሰ፣ ወይን ጠጁን ውሃውን ወይን ጠጅ ስላደረገ አንድ ታሪክ አይደለም እየተነገረ ያለው። በወንጌል ውስጥ ያለው እሱ ታሪካዊ ዘገባ ሳይሆን ሕይወትን ሊሰጥ የሚችል ማዳን የሚችል አንድን ሰው ከፍጹም ጨለማ ወደሚደነቅ ብርሃን ማምጣት የሚችል አቅም ያለው ሚሴጅ ነው በሰውየው በኩል መንፈስ ቅዱስ እያስተላለፈ ያለው። አሜን ነው። እስቲ በደንብ አድርጋችሁ አሜን በሉ። በኢየሱስ ማመን ምን ማለት ነው ታዲያ? ምን ማለት ነው የምትጽፉ ሰዎች? በኢየሱስ ማመን ምን ማለት ነው? በክርስቶስ ኢየሱስ ማመን ማለት አንደኛ እንዳለ ማመን ማለት አይደለም።
ኢየሱስ እንዳለ በኢየሱስ ማመን ምን ማለት እንደሆነ ከመናገሬ በፊት በኢየሱስ ማመን ምን ማለት እንዳልሆነ ነው አሁን እያወራ ያለሁት። በኢየሱስ ማመን ማለት ምን አይደለም ካላችሁኝ ኢየሱስ እንዳለ መስማማት ማለት አይደለም። ኢየሱስ እንዳለ ኢየሱስ የሚባል በአንድ ወቅት ከ2000 ዓመት በፊት በምድር ላይ የነበረ ከድንግል ማርያም የተወለደ ከዛም ደግሞ በምድር ላይ ሲያስተምር የነበረ ብሎ ኢየሱስ እንዳለ መስማማት ማለት አይደለም። በነገራችን ላይ አጋንንት ራሱ እግዚአብሔር እንዳለ ያምናሉ ደግሞ ይንቀጠቀጣሉ ብሎ ይናገራል። ስለዚህ ሰው በኢየሱስ አመንኩ የሚለው ኢየሱስ እንዳለ ኤግዚስታንሱ እንዳለ ህልውናው እንዳለ ማመን ማለት አይደለም። አንድ እሱ ነው። ሁለተኛው በኢየሱስ ክርስቶስ ማመን ማለት እሱ ጥሩ አስተማሪ እንደሆነ መናገር ማለት አይደለም። አንዳንድ ሰዎች ሲናገሩ እንደዚህ ይላሉ፣ ኢየሱስ እንዳለ አውቃለሁ ከድንግል ማርያም ተወልደዋል ይላሉ። ከዛ ቀጥሎ ሲናገሩ እንደዚህ ይላሉ፣ ዋው ሶቅራጥስም ጲላጦስም ወይም ደግሞ ፕላቶም አርስቶትልም እንደሱ አላስተማሩ። ጃይንት ቲቸር ነው። የሚገርም የጥበብ ቃል ነው የሚናገረው። ደግሞ ሉቃስ ወንጌል መጽሐፍ ላይ የሰጠው ምሳሌስ አንድ ሰው 2 ልጆች ነበሩት። ዘ ግሬት ሊትሬቸር የሚባለው ማለት ነው። ስለዚህ በኢየሱስ ማመን ማለት ኢየሱስ ጥሩ አስተማሪ እንደነበረ መናገር ማለት አይደለም። አንዳንድ ሰዎች እንደዛ ነው። እሺ በሶስተኛ ደረጃ ጳውሎስ ምንድነው ያለው? ሰው በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ኦኬ በኢየሱስ ማመን ምን ማለት ነው ሲባል ነብይ እንደሆነ ዕውቅና መስጠት አይደለም። ጻፉ። ነብይ እንደሆነ ዕውቅና ከሰጠ ሰለምክ። በኢየሱስ ማመን ማለት ኢየሱስ ነብይ እንደሆነ ዕውቅና መስጠት ማለት አይደለም። ዕውቅና መስጠት ማለት አይደለም በኢየሱስ ማመን ማለት። ኦኬ ታዲያ በኢየሱስ ማመን ማለት ኢየሱስ እንዳለ መስማማት ካልሆነ፣ ጥሩ መምህር እንደሆነ መናገር ካልሆነ፣ ነብይ እንደሆነ ዕውቅና መስጠት ካልሆነ፣ አንዳንድ ሰዎችን ይፈውስ የነበረ ድሃን የሚወድ ምስኪን በጣም ሩሩ እንደሆነ መናገር ካልሆነ በኢየሱስ ማመን ምንድነው ካላችሁ በደንብ አድርጋችሁ ስሙኝ። በክርስቶስ ኢየሱስ ማመን ማለት እሱ ፍጹም ሰው ፍጹም አምላክ እንደሆነ፣ ነፍሱን ስለ ኃጢአታችን እንደሰጠ፣ ሞቱ ስለ ኃጢአታችን በቂና ሙሉ ክፍያ እንደሆነ በማመን ሕይወትን ለሱ መስጠት ማለት። የሰማኝ ሰው ካለ ደግሞ ቢጽፈው ደስ ይለኛል። በኢየሱስ ማመን ማለት እርሱ ፍጹም ሰው ፍጹም አምላክ እንደሆነ፣ አንደኛ እሱ ፍጹም ሰው ፍጹም አምላክ እንደሆነ፣ ሁለተኛ ነፍሱን ስለ ኃጢአታችን እንደሰጠ፣ ሶስተኛ ሞቱ ስለ ኃጢአታችን በቂና ሙሉ ክፍያ እንደሆነ ማመንና ሕይወትን አሳልፎ መስጠት ማለት ነው። ሞቱ በቂ ነው፣ ሙሉ ክፍያ ነው፣ ተጨማሪ አይፈልግም። የዘላለም ሕይወት የሽርክና ማህበር አይደለም። ኃላፊነቱ የተወሰነ የግል ኩባንያ አይደለም። በሱ ተጀምሮ በሱ ያለቀ ነው። የክርስቶስ ሞት የእግዚአብሔር እቅድ ከሆነ ያንተ መዳን ያንተ ስራ ውጤት የሚሆንበት ምንም ምክንያት የለም። ስለዚህ እኔ በኢየሱስ አምናለሁ ብለህ ስትል እዚህ ጋር ቆመ ወይም የሆነ ቦታ ጌታን ስትቀበል ያልከው እንደዚህ ነው። እርሱ ፍጹም ሰው ፍጹም አምላክ ነው። 100% እግዚአብሔር 100%ም ሰው ነው። አሜን ይባላል። ደግሞ እሱ ነፍሱን ስለ ኃጢአቴ ሰጥቷል። በመቀራንዮ መስቀል ላይ የፈሰሰው ደም እሱ በዛ በጎልጎታ የሞተው እሱ ሙሉ ስለ ኃጢአቴ በቂ ክፍያ ሙሉ ክፍያ ከዚህ በኋላ ከሰው ልጅ ከኔም ሆነ በገንዘብ ሆነ በእውቀት ሆነ በድካም ሆነ ልከፍለው የማልችለውን ክፍያ ከፍሎልኛል። ይሄ መልእክቱ የሆነ ሰው አሜን ይበለኝ። ብራዘር ኢየሱስ ያማልዳል ብለን ስንልህ እያልን ያለነው ጸሎት ያመላልሳል አይደለም። ፍጹም ሰው ፍጹም አምላክ እንደሆነ ስለ ኃጢአታችን ነፍሱን እንደሰጠ ሞቱ ለኃጢአታችን በቂና ሙሉ እንደሆነ ማመን ማለት ነው። ኢየሱስ ያማልዳል ማለት ቁጭ ብሎ አንተ እንደምታስበው ጸሎት ያመላልሳል ማለት አይደለም። አንድ ጊዜ የተከፈለው ክፍያ፣ አንድ ጊዜ የፈሰሰው ደም፣ አንድ ጊዜ የተቆረሰው ስጋ፣ አንድ ጊዜ በሰማይና በምድር ፊት ራቁቱን በሁሉ ፊት በጎልጎታ ላይ የተሰቀለው እሱ ለኃጢአቴ ሙሉ ክፍያ ከፍሏል። በቂ ክፍያ ከፍሏል። እግዚአብሔር ተቀብሎታል።
የሚሰማ ካለ አሜን ይበለኝ። አሁን በኢየሱስ ክርስቶስ ማመን ማለት ሞቱ ስለ ኃጢአቴ በቂና ሙሉ ክፍያ እንደሆነ ማመን ከሆነ ይሄን ካመንክ በኋላ የምን ዳንቴል የምን ነጠላ የምን እንደገና ቁልቋል ኮንሶ ጂካ ነው የምትለው እንደገና ሰርተ የምታሟላው የለም። ከዚህ በኋላ ያንተ ኢፈርት የሚፈለግ ከሆነ ሞቱ በቂ አይደለም ማለት ነው። ያንተ ጥረት የሚፈለግ ከሆነ ደሙ ሙሉ አይደለም ማለት ነው። ክፍያው ላይ ጉድለት አለበት ማለት ነው። እኛ እያልን ያለነው ኢየሱስ በመስቀል ላይ የከፈለው ዋጋ ሩብ አይደለም፣ ግማሽ አይደለም፣ ሩብ ጉዳይ አይደለም። እግዚአብሔር የሚፈልገውን ስለ ኃጢአት የጠየቀውን ሙሉ ክፍያ ከፍሏል እያልን ነው። አሜን ይባላል። ግዴላችሁ እዚህ ቁጭ ብላችሁ አሜን ስትሉ የእግዚአብሔር መንፈስ ይሄን መልእክት ዘንድሮ ለሆነ ሰው መዳን ምክንያት ያደርገዋል። በጌታ በኢየሱስም በማርሴል ቴሌቪዥን የሚሰማ አንድ ሰው መዳን ይሆንለታል። ከሃይማኖት ማምለጥ ይሆንለታል። አሜን። ወዳጆቼ አንድ ጥያቄ ልጠይቅ። አሁን አንድ ጥያቄ ልጠይቅ ፈልጋለሁ። አንድ ጥያቄ ና ተሜ ወንበሩን አምጣ። ቶሎ መልስላለሽ። ሉክ ይሄን ወንበር ተመልከት። ይሄን ወንበር ስታየው somewhere የሆነ ሆቴል ስትገባ ወይም እዚያ አዳራሽ ስትገባ ልክ ይሄን ወንበር ስታየው ወደ አይምሮ የሚመጣ አንድ ሐሳብ አለ። ይሄ ወንበር ከሆነ ብረትና ከስፖንጅ ማቴሪያል እንደተሰራና ክብደትን ሊሸከም እንደሚችል ታስባል። በቃ ልትቀመጥበት የምትችለው አይነት ወንበር እንደሆነ ታስባል አይደል? ብቀመጥበት ያስቀምጠኛል ብለህ ታስባለህ። ኦኬ። መጽሐፍ ቅዱሳዊ እምነት ማለት ወንበሩ ሊያስቀምጥ እንደሚችል ማሰብ አይደለም፣ መቀመጥ ነው። ኦኬ። ቆይ መቀመጥ ነው። ኦኬ። መቀመጥ ብቻ ሳይሆን በወንበሩ ተማምነህ መቀመጥ። አሁን ወንበሩ ላይ ተቀምጠህ ሌላ ድጋፍ ከፈለክ በሌላ አማርኛ እያልክ ያለው አላመንከው። ሰባራ እንደሆነ ሙሉ እንዳልሆነ ሊሸከም እንደማይችል ሙሉ አይደለም እያልክ ነው። ይሰማሃል ወይ? ወንበሩ ላይ ተቀምጠ ሌላ ድጋፍ የምትይዘው ነገር ከፈለክ የሆነ የምትመረኮዘው ነገር ከፈለክ አንድ ጊዜ ወንበሩ ላይ ከተቀመጥክ በኋላ አሁን ሙሉ በሙሉ በወንበሩ ላይ ተማምነህ ክብደትን ሁሉ ወንበሩ ላይ ተቀምጠሃል። በቃ አሁን ከዚህ በኋላ አንተ ሌላ የምትንጠላጠለው የምትደገፈው የምትመረኮዘው ሌላ ነገር አያስፈልግም። ተቀምጠሃል። በኢየሱስ ማመን ማለት በቃ ሌላ ጭማሪ አያስፈልገኝም። እሱ ሁሉን ስራዬን ሰርቶታል፣ እዳዬን ከፍሎታል። አሜን ነው ወይ? አለበለዛ እዚህ ወንበር ላይ ተቀምጬ ሌላ ድጋፍ መያዝ ከፈለኩኝ እዚህ ወንበር ላይ እምነት የለኝም ማለት ነው። ይሰማሉ? ኢየሱስን አምናለሁ ብለህ እኔ ሰርቼ ጨምራለሁ ካልክ ኢየሱስ በሰራው ስራ ላይ ሙሉ እምነት የለህም። ኢየሱስ በከፈለው ክፍያ ላይ ባፈሰሰው ደም ላይ በተቆረሰው ስጋ ላይ በመስቀሉ ስራ ላይ ሙሉ እምነት የለህም ማለት ነው። ሰው ያለ ነው እንደዚህ ነው። በኢየሱስ አምናለሁ ማለት 100% ተማምናለሁ ማለት ነው። ስራን ጨርሶታል። እግዚአብሔር ስለ ኃጢአት ዲማንድ የሚያደርገውን ፕራይስ ዋጋውን ከፍሎታል። አሜን ነው። የኢየሱስ ሞት ስለ ኃጢአቴ በቂና ሙሉ ክፍያ ነው ብለህ አምና ወንድሜ ተባረክ። ኢየሱስ ያማልዳል ብሎ ማለት ቁጭ ብሎ በእግዚአብሔር ቀኝ ሶሪ በላቸው ይቅር በላቸው። አሁን እኮ ተጸጽተዋል አባት ሆይ እና በቃ አፉ በላቸው ማለት አይደለም። አሁን ሰው የሚመልሰው እንደ እሱ ፈራጅ እንጂ አማላች እሱ ተማላች ነው። ስለ እሱ አይደለም እያወራን ያለ ነው። እኛ እያወራን ያለ ነው ስለ መስቀሉ ስራ። አሜን ነው ወይ? ሴ አሜን። ኦኬ። ኢትዮጵያ ውስጥ ብዙ ሰዎች የሚያምኑት በወንጌል ሳይሆን በስራ ወንጌል ነው። ምን ማለት ነው? ለነሱ እምነት ለነሱ መዳን ማለት ወደ መንግስተ ሰማያት የሚያስገባቸውን የጽድቅ ስራ ለመስራት ወደ ክርስቶስ መምጣት ማለት ነው። ለነሱ እምነት ማለት
ወይም መዳን ማለት ሐሳቡን ካገኛችሁልኝ ወደ መንግሥተ ሰማያት የሚያስገባቸውን ሥራ ለመስራት የጽድቅ ሥራ ለመስራት ወደ ኢየሱስ መምጣት ነው። አሁን ዋናው ሐሳብ ያለው ወደ ኢየሱስ መምጣት የሚለው ጋር ነው። ወደ እግዚአብሔር መንግሥት ለመግባት በሕይወት መዝገብ ለመጻፍ ልጅ ለመባል ለነሱ እምነት ማለት ወደ መንግሥተ ሰማያት የሚያስገባ የጽድቅ ሥራ ለመስራት ወደ ኢየሱስ መምጣት ነው። አሁን ወደ ደጀ ሰላሙ ወደ ቤተ ክህነቱ ወደ ቤተ ክርስቲያን የሚሄዱት መንግሥተ ሰማያት እንዲያስገባቸው የጽድቅ ሥራ ለመስራት ነው። በተሰራው የመስቀል ሥራ በኩል ወደ እግዚአብሔር መንግሥት ለመግባት ሳይሆን መስቀል ላይ የተሰራው እሱ ጉድለት ስላለበት ያንን ጎዶሎ በራሳቸው ለማሳካት ነው። አመለካከታቸው ደግሞ እንደዚህ ነው። አሁን ስለ ዘላለም ሕይወት ከእግዚአብሔር ዘንድ ምንም ማረጋገጫ ማግኘት አትችልም ይሉሃል። አሁን ስለ ዘላለም ሕይወት ስለ መጨረሻ ዕጣ ፈንታ ስለዛ ጉዳይ ከእግዚአብሔር ምንም አይነት ማረጋገጫ ማግኘት አትችልም ይሉና ከዛ ወደ ገነት እንዲያስገባቸው ወደ እግዚአብሔር ይጸልያሉ። የሚችሉትን ሁሉ ይጥራሉ በሥራ። ነገር ግን መጽሐፍ ሲናገር እንደዚህ ይላል። ይሄ ወንጌል አይደለም፣ የሥራ ወንጌል ነው። ይሄ ወንጌል አይደለም፣ የውሸት ወንጌል ነው። መጽሐፍ ግን እንደዚህ ይላል፣ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ አይደለም፣ ዓለምን ለማዳን ነው። በሱ የሚያምን አይፈረድበትም። ያላመነ ግን በአንድ ልጁ ስላላመነ አሁን ተፈርዶበታል። መጽሐፍ ስለ ዘላለም ሕይወት ዋስትና ይሰጣል። እንደዚህ ይላል፣ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድ ልጁን እስከ መስጠት ድረስ። አየህ፣ እኛ ፕሮቴስታንት አማኞች፣ ኢቫንጀሊካል አማኞች፣ ፔንቴኮስታል አማኞች የምንል እንደዚህ ነው። ስለ ዘላለም ሕይወት እግዚአብሔር ማረጋገጫ ዋስትና ሰጥተዋል። እንደዚህ ብለዋል፣ በእርሱ የሚያምን ሞቱ ለኃጢአቱ ሙሉ ክፍያ እንደሆነ የሚያምን የሚሰራ አይደለም፣ የሚጥር አይደለም፣ ተራራ የሚወጣ አይደለም፣ ቁልቁለት የሚወርድ አይደለም፣ የሚጾም አይደለም፣ አስራት መባ የሚሰጥ አይደለም። በሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ወንድሜ ዛሬ ላይ ቆመን ዘላለማችንን እርግጠኛ ነን። አሜን ባል። ጩና በደንብ አድርጋ አሜን ባል። መጽሐፍ የሚለው እንደዚህ ነው፣ እንዳይጠፋ። ሰው አጠፋም፣ እመነኛ አይፈረድብም። ለምን መሰለ? ኢየሱስ እርግማንን ወስዷል። ኢየሱስ በቀራንዮ መስቀል ላይ ተፈርዶበታል። ወዳጅ አውቶቡስ ተራ ወይም ደግሞ ኢትዮጵያ ኤርላይንስ ገብተህ ወዴት ነው የሚሄደው ብለህ ብትለው ሹፌሩን እኔ እንጃ ብሎ ካለ ውረድ። የት እንደምንሄድ አላቅም ካለ ውረድ። ሹፌሩ የት እንደሚወስድ ካላወቀ አንተ የምትሄድበት ምንም ምክንያት የለም። እርግጠኛ ወደ ያልሆነ ጉዞ መሄድ የለብህም። እኛ ጉዞአችን እርግጠኛ ነን። መነሻችንን እናቃለን፣ መድረሻችንን እናቃለን። መጥያውን ሕይወትን መንገድም እኔ ነኝ አለ። ከኔ በቀር ወደ ሀብ ሊሄድ የሚችል የለም። ውረድ ውረድ ውረድ። ሼም አያዝ፣ አትፈር፣ ውረድ። እርግጠኛ ካልሆኑ አስተማሪዎቹ የት እንደምትሄድ በዚህ የእምነት መንገድ ሄደ የት እንደምትደርስ እርግጠኛ ካልሆኑ ያለ አማራጭ መውረድ ነው። ውረድ፣ አትታለል። ሼም እንዳይዝህ፣ በወግ እንዳትታሰር፣ በሃይማኖት እንዳትታሰር፣ በልዩ ልዩ ማህበራዊ ጉዳይ እንዳትታሰር ውረድ። ኢየሱስ ክርስቶስ ይወዳል። በደም ጩና አሜን በል። አሜን ነው። እገባለሁ አልገባም ብለህ ጠይቃቸው። እኔ እንጃ ካሉ ውረድ። መጽሐፍ የሰጠህን እርግጠኝነት እነሱ ከከለከሉ በእርሱ የሚያምን መኪና እንዲኖረው፣ ቪዛ እንዲኖረው፣ አሜሪካ እንዲሄድ፣ ሶፋ ፍሪ ቴሌቪዥን እንዲገዛ አይደለም የሚለው። በእሱ ያመንነው ጫማችንን ይቀይራል ብለን አይደለም። ዘመናዊ መኪና ለመንዳት አይደለም። ለእምነታችን ክብርም ዋጋም አለን። እምነታችንን አውርደን አንኳሰን ከቁስ ጋር አንሰፈው። ያዳንን በድንቅ አጠራር የጠራን አሜን ነው ወይ?
በወንጌል የተጠራነው የኢየሱስ ክብር ተካፋዮች እንድንሆን ነው። ስለዚህ እንደዚህ አለ፣ በሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ይሄ ትምህርት የአዲስ ጴንጤ ትምህርት አይደለም፣ የቤተ ክርስቲያን የሕይወት ዘመን መልእክት ነው። በሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድ ልጁን እስከ መስጠት ድረስ ዓለሙን እንዲያው ያለ ክፍያ በነፃ እንዲያው ማለት ቅንፍ የለበትም ማለት ነው። እንዲያው ማለት ቅንፍ የዘር ቅንፍ የለበትም፣ የገንዘብ ቅንፍ የለበትም፣ የትምህርት ቅንፍ የለበትም። እንዲያው ይሄ መውደድ ያለ ዘር፣ ያለ እውቀት፣ ያለ ገንዘብ፣ ያለ ጨዋነት እንዲያው ነው ይሄ መውደድ ለዓለም ሁሉ የሆነው። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ አይደለም አለ፣ ዓለምን ለማዳን። በእርሱ የሚያምን አይፈረድበትም። የማያምን ግን በእሱ ስላላመነ ስላልጾመ አይደለም፣ ስላልጸለየ አይደለም፣ በእሱ ስላላመነ አሁን ተፈርዶበታል። ሁለተኛ አንደኛው በኢየሱስ ማመን ማለት ይሄ ነው። ብራዘር ሲደብር እየተነሳ ነጠላ አትልበስብን። ከበረደ ነጠላ አይደለም ጋቢ ደርብ። ጋቢ መደረብ ትችላለህ። መሄድ ትፈልጋላችሁ ብሏል ጌታ። ጻፉ መጽደቅ፣ መጽደቅ ብላችሁ። በኢየሱስ ማመን ማለት እኮ የጴንጤ ካምፕ መግባት አይደለም። በኢየሱስ ማመን ማለት ሞቱ ለኃጢአቴ ሙሉ ክፍያ፣ በቂ ክፍያ ነው ብሎ ማመን። በቂ ክፍያ ነው። በቃ ይሄንን ከያዝክ ራሱ ይበቃል። እውነቴ ነው። ኳይርም ፓስተርም ዳስተርም ባትሆን ይበቃል፣ ይበቃል። ደግሞ እኛ በጌታ የሆነው ለማገልገል አይደለም፣ አገልጋይ ለመሆን አይደለም፣ ልጅ ለመሆን ነው። ልጅነት ይበልጣል። በሕይወት መዝገብ ተጽፈናል። ኦኬ። አሁን ጳውሎስ ቀጥሎ ምን ይላል? በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለናል። ሰው ሕግን በመጠበቅ እንደማይጸድቅ እናውቃለናል። ኦኬ። መጽደቅ ምን ማለት ነው? ጻፉ። ይህ በጣም ወሳኝ ሀሳብ ነው። መጽደቅ ምን ማለት ነው? መጽደቅ ምን ማለት ነው? ወዳጆቼ ኢዮብ መጽሐፍ ምዕራፍ 9 ቁጥር 2 ላይ የእግዚአብሔር ቃል ሲናገር በጣም ወሳኝ ጥያቄ ያስቀምጥልናል። ወሳኝ ጥያቄ ያስቀምጥልናል። እንደዚህ ይላል። ይህ ጥያቄ ወዳጆቼ ኢዮብ መጽሐፍ ምዕራፍ 9 ቁጥር 2 ላይ ያለው ጥያቄ ዘላለማችንን የሚወስን ወሳኝ ጥያቄ ነው። የብዙ ሰዎች ጥያቄ ነው። የብዙ ሃይማኖቶች ጥያቄ ነው። ሰው እንዴት ሊጸድቅ ይችላል? ምክንያቱም ኢዮብ መጽሐፍ ምዕራፍ 9 ቁጥር 2 የሚለው እንደዚህ ነው። ሥጋ የለበሰ በእግዚአብሔር ፊት እንዴት ጻድቅ መሆን ይችላል? አሁን እኮ የሁሉም ሃይማኖት ጥያቄ እኮ ነው። ና በዚህ መንገድ ብትመጣ ጻድቅ ትሆናለህ፣ በዛ ብትሄድ ጻድቅ ትሆናለህ። የሃይማኖት ሁሉ ሐሳብ ይሄ ነው። ስለዚህ ኢዮብ ይሄን ወሳኝ ጥያቄ ይጠይቃል። ሥጋ የለበሰ ነው የሚለው ሥጋ ያለበሰን አይመለከትም። ሥጋ የለበሰ ማለት ሰው ማለት ነው። ሥጋ የለበሰ እንዴት በእግዚአብሔር ፊት ጻድቅ መሆን ይችላል ብሎ ይላል። ኦኬ። ኢትዮጵያ ውስጥ አንድ የምታውቀው ጓደኛ ጋር ወይም የሆነ ስራ ወይም መስሪያ ቤት ዝም ብለህ ሄደህ በሞትኩኝ ጊዜ ወደ መንግስተ ሰማያት እንደምገባ እንዴት ማወቅ ይችላለሁ ብለህ ብትጠይቀው በአብዛኛው የሚመልስልህ ጥሩ ሰው ሁን፣ መልካም ስራ፣ ጠንክር፣ በርታ። አሁን በያዝከው ደግሞ ምን የሚልህ እንዲህ ካለ ሰውየው ውሸቱን ነው። ለምን ጻፍ። መጽደቅ የሚለው ቃል የሕግ ቃል ነው። ጻፉ። የሕግ ቃል ነው። መጽደቅ የሚለው ቃሉ የሕግ ቃል ነው። ምን አይነት የሕግ ቃል ነው? ነፃ መውጣትን የሚያመለክት የሕግ ቃል ነው። ነፃ መውጣትን የሚያመለክት ይሄ መጽደቅ፣ ጽድቅ የሚለው ሐሳብ ነፃ መውጣትን የሚያመለክት የሕግ ቃል ነው። እሺ፣ መጽደቅ ጥሩ ወይም ቅን መሆንን አያመለክትም። ጥሩ ኦር ቅን መሆንን አያመለክትም። ወይም መጽደቅ የሰው ባህሪን አያመለክትም። ስለ ጽድቅ ስታወራ ስለ ሰው ባህሪ አይደለም የምታወራው። ጽድቅ የሚለው መጽደቅ የሚለው ቃል ነፃ መውጣትን የሚያመለክት የሕግ ቃል ነው። ኦኬ። ጥሩነትን የሰው ባህሪን የማያመለክት ከሆነ መጽደቅ ማለት የምትጽፉ ሰዎች መጽደቅ ማለት በእግዚአብሔር ፊት ያለ ትክክለኝነት ማለት ነው። መጽደቅ ማለት በእግዚአብሔር ያለ ትክክለኝነት ማለት ነው።
ትክክለኝነት ማለት ነው። መጽደቅ ማለት በእግዚአብሔር ፊት ያለ ትክክለኝነት ማለት ነው። ኦኬ መጽደቅ ማለት በእግዚአብሔር ፊት ያለ ትክክለኝነት ማለት ከሆነ በደንብ አድርጋችሁ ስሙኝ። ጽድቅ ቅጽበታዊ እንጂ ፕሮሰስ አይደለም፣ ሂደት አይደለም። ቅጽበት እንጂ ሂደት አይደለም። ምጽፉ ሰዎች አንድ ኃጢአተኛ በክርስቶስ ኢየሱስ ሲያምን በቅጽበት ይጸድቃል። አንዲት ሴት ባሏ ጋንግስተር ነበር እና ሰዎችን ይደበድባል፣ ጥርሳቸውን ያውልቃል፣ በመሳሪያ ይመታል። በጣም ከተማ ውስጥ የታወቀ ጋንግስተር ነው እና ያ ባሏ ድንገት ታመመ፣ አጣዳፊ ህመም ታመመና ሊሞት ሊያጣጥር ሲል ሁሌ ጌታን ስለምትነግረው ጌታን ተቀበል አለችው። ከዛ እዛ ውስጥ ሆኖ ጌታን ተቀበለ፣ ሞተ እና ያቺ ሴት በጌታ ስለነበረች ባሏ ሐዘኗንም ፓስተሯ ሐዘኗንም ሊደርስ ደግሞ የቀብር ስነ ስርዓቱን ሊያስፈጽም ወደ ቤቷ መጣ። ከዛ ለፓስተሯ እንደዚህ ያለች ስትናገር ባሌ ጻድቅ እንደሆነ ለህዝቡ ንገርልኝ አለች። ፓስተሩ ማመን አቃት። ለምን? ሲማታ ነው የሚያውቀው፣ ሲሰርቅ ነው የሚያውቀው፣ ሲዘርፍ ነው የሚያውቀው እና እዛው አልጋ ላይ እንደሆነ በኢየሱስ አምኖ በእግዚአብሔር ፊት ትክክለኝነት እንዳገኘ ፓስተሩ ማመን አቃተ። ብራዘር ይኸውልህ መጽደቅ ሂደት ቢሆን በስራ ቢሆን ኖሮ ሂደት ይሆን ነበር። ጻፉ። መጽደቅ በስራ ቢሆን ኖሮ ሂደት ይሆን ነበር። በስራ ቢሆን ኖሮ ሂደት ይሆን ነበር። ነገር ግን መጽደቅ በስራ ስላልሆነ በቅጽበት ነው። ከሚያጸድቅ ከእግዚአብሔር ስለሆነ የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው ይላል እግዚአብሔር ቃል ሲናገር። ኦኬ በደም ስማኝ። ደግሞ በጣም የሚገርም ነገር ልንገርህ። አንድ ክርስቲያን ከሌላ ክርስቲያን የበለጠ አይጸድቅም። ጻፍ። አንድ ክርስቲያን ከሌላ ክርስቲያን የበለጠ አይጸድቅም። ደሳይ ለመሰለ አንዳችን በላርጎ ሌላችን በኦሞ አልታጠብንም። ሁላችንም በክርስቶስ ኢየሱስ ደም ስለታጠብን አንዱ ከሌላው የተሻለ አይጸድቅም። በዚህ ከተስማማ በሌላ አማርኛ ምን እያልን ነው? ማንም ሰው ከሌላ ሰው የተለየ አይረክስም እያልን ነው። ወንድሜ የኔና ያንተ የጽድቅ ደረጃ አይበላለጥም ሲባል አዎ ካልክ ስትገለብጠው በሌላ አማርኛ እያልክ ያለኸው እኔ እናንተ እርኩሰታችን እኩል ነው እያልክ። አንድ ሰው ከሌላ ሰው የጽድቅ ደረጃው ካልተበላለጠ እርኩስነቱም አይበላለጥም። ሰው ጽድቅ ከአንድ ሰው ሌላ ሰው አይበላ። መጽደቅ ይቅርታን ከማግኘት ይለያል ብለህ ጻፍ። መጽደቅ ይቅርታን ከማግኘት ይለያል። ምህረትን ከማግኘት ይለያል። አሁን መጽደቅ ማለት ይቅርታ ማግኘት ማለት አይደለም። መጽደቅ ማለት ምህረት ማግኘት ማለት አይደለም። ኦኬ መጽደቅ ማለት በደንብ ስማኝ። መጽደቅ ማለት ከዚህ በፊት ኃጢአት አርጋ አታቅም ሲባልልህ ማለት ነው። ከዚህ በፊት ኃጢአት አርጋ እንደማታቅ ሲቆጠርልህ ማለት ነው። ዋው ይሄ ሊሆን ይችላል። እንኳን አይደለም እኔ ሰዎች የሚያውቁት አይደለም እግዚአብሔር እኔ የማውቀው በጣም ብዙ ኃጢአት ያለብኝ ሰው ነኝ። በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ ጽድቅ እንደሌለ እናውቃለን ሲል ጳውሎስ እያለ ያለው ምንድነው? አንድ ሰው ጸደቀ ስንል እያልን ያለ ነው ይቅርታ አገኘ ምህረት አገኘ ሳይሆን ከዚህ በፊት ኃጢአት አድርጎ አያቅም ተብሎ ተቆጠረለት ማለት ነው። አረ ፍርድ ቤት እኮ ፋይል አለኝ። የሰፈሩ ሰው ሁሉ እኮ እኔን እኮ የሚጠራበት ስም አለ። እኔ ከዚህ በፊት ኃጢአት አድርጋ አታቅም ተብዬ ሲባልልኝ፣ ምክንያቱም ጽድቅ ማለት በእግዚአብሔር ፊት ያለ ትክክለኝነት ማለት ስለሆነ ምን ማለት ነው? በሌላ አማርኛ በኢየሱስ ስታምን የኢየሱስ ጽድቅ ላንተ ይቆጠራል። አሁን ጽድቅ ማለት ኃጢአት አድርጎ አያቅም ተብሎ ሲቆጠርልህ ማለት ነው። ዛስ ዋይ ካንተ ጫማ ወጥተህ ክራይስት ውስጥ መግባት ያለብህ እየሰማኝ ከሆነ ያንተን ስራ ትተህ የሱን ስራ ማመን ያለብህ። እሱ ኃጢአት አድርጎ ስለማያቅ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው አልፏል አለ፣ እነሆ ሁሉ አዲስ ሆኗል አለ። አሜን ነው።